ሰላማችሁ ይብዛ። የዓለማችን ውድ ስልክ ፋልኮን ሱፐርኖቫ 48 ሚሊዮን 500 ሺህ ዶላር ተሽጧል። የዚህ አይነት ስልኮች በጣም ጥቂት ብቻ የተሰሩ ናቸው። በዚህም እጅግ ከፍተኛ ዋጋ አላቸው። ፋልኮን ሱፐርኖቫ አይፎን 6 ፒንክ ዳይመንድ በዓለም ላይ በጣም ውድ የሆነ ስልክ ነው ሲል ታይምስ ኦፍ ዘግቧል። ስለ ዓለማችን ውድ ስልክ ዋና ዋና መረጃዎችን እነሆ ብያለሁኝ። ዋጋው ከ48.5 ሚሊዮን ዶላር በላይ መሆኑ ተገልጿል። በ24 ካራት ወርቅ የተሰራ ሲሆን ትልቅ ፒንክ ዳይመንድ የተቀመጠበት መሆኑም ተገልጿል። ከሌሎች ስልኮች ያለው ልዩነት ምንድን ነው? በጣም ጥቂት ብቻ የሰሩ ስልኮች ናቸው። ለሀብታም ገዢ ብቻ የተዘጋጀ መሆኑ ተገልጿል። የስልኩ አምራቹ ፋልኮን ሌክዠሪ መሆኑ ተገልጿል። ይህ ስልክ ለምን የዓለማችን ውድ ሆነ? የተለየ ዳይመንድ ቅብ አለው። በዚህ የተነሳ በጣም ከፍተኛ ዋጋ እንዳለው ታይምስ ዘግቧል። የስልኩ ቴክኖሎጂ ከተለመዱ ስልኮች አይለይም። ዋጋው በሙሉ ውድ በሆኑ ልዩ ንጥረ ነገሮች ላይ የተመሰረተ እንደሆነም ተገልጿል። አይፎን 6 ፒንክ ዳይመንድ በአስደናቂ ሁኔታ 48 ሚሊዮን ዶላር መሸጡ ተገልጿል። እጅግ በጣም የቅንጦት ስሪት የሆነው የመደበኛ አይፎን 6 ስሪት መሆኑ ተገልጿል። ከላቁ ቴክኖሎጂዎች ይልቅ በያዛቸው ወርቅና ዳይመንዶችም ይታወቃል በማለት ታይምስ ገልጿል። ይህ የዓለማችን ውድ ስልክ በማን እጅ ገብተዋል? ኒታ አምባኒ ቀዳሚዋ ሴት ናት። ኒታ አምባኒ 48.5 ሚሊዮን ዶላር በመክፈል ስልኩን የግሏ እንዳደረገችው ተገልጿል። የዓለማችን ውድ ስልክ አላ የተባለችው ኒታ አምባኒ የህንድ ቁጥር 1 ቢሊዮነር የሆነው የሙኬሽ አምባኒ ባለቤት ናት። የሷ የተንደላቀቀ አኗኗር ብዙዎችንም እያስገረመ ይገኛል። ለመሆኑ እናንተ ያላችሁ ሞባይል ስልክ ዋጋው ስንት ነው? ምን አይነት ነው? ኮሜንት ላይ ንገሩኝ። ላይክ፣ ሼር፣ ኮሜንት፣ ኮፒ ሊንክ እንዳይረሳ። በሌሎች መረጃዎች እስከምንገናኝ ሰላምና ጤና ከእናንተ ጋር ይሁን።